ይህንን የኤፍቢአይ ኤጀንት አስሬዋለሁ። እናም እስከ ምሽት ድረስ ይህንን 100,000 ብር ከኔ መቀማት የሚችል ከሆነ ይወስደዋል። ይህንን እሰጠዋለሁ። መልካም እድል። እንሂድ በቃ። እሺ ምንድነው የምናደርገው? ስማ ታሪክ፣ መፍጠን አለብን። ቶሎ በል። ለምንድነው ግን አንተ ሁሉ ጊዜ ከኤፍቢአይ ኤጀንቶች ጋር የምትሳፈጠው? አይዟችሁ፣ ችግር የለውም። ከዚህ ቦታ ከሄደ ቆይቷል፣ ግን ርቆን የሄደ አይመስልም። በሌላ መንገድ የመጣሁት አውቄ ነው። ሆን ብዬ እነሱን ለመሸወድ ስለሚመቸኝ ነው። እናም ደግሞ መኪናዬን ያቆምኩት እዚች ጋር ነው። ጥሩ መኪና ይዘህ ነው የመጣኸው? አዎ፣ ከለሩም ከቦርሳዬ ጋር ይመሳሰላል። እንሂድ፣ መሄድ አለብን። እንዴት ብለን እነሱን መያዝ የምንችለው? እጅህ እኮ ታስሯል። አሁን በዋናው መንገድ ላይ እየነዳው ነው ያለሁት። እነዚህን ሰዎች እንዴት አድርጌ እንደማልፋቸው ታያላችሁ። በጣም ትልቅ የሆነ ሜዳ ተከራይቻለሁ። የሆነች ደሴት ላይ እንሄዳለን። እንዲሁም ደግሞ ጠመዝማዛ የሆነ መንገድ ላይ እንሄዳለን። በጣም ብዙ ነገሮች ነው ያሉት። እንዴ ለምንድን ነው ያቆምከው? ዝም ብለህ ተመልከት። ይህንን የስልክ እንጨት እያየ ነው? አዎ ተመልከት። ኧረ በል እንሂድ በቃ። በል ቶሎ ግቡ። ያ የስልክ እንጨት በእርግጠኝነት ብዙ ሰዓት ይፈጅባቸዋል። ምንድን ነው ያደረገው ደግሞ? በሉ አንሱ፣ ወጣቶች ተነሱ፣ ቶሎ እናንሳው። በጣም ጥሩ፣ እንከተለው። በእኔ ልብስ ላይ የተያዘ ጂፒኤስ አለ። እናም እነሱ የት ቦታ እንዳለው በቀላሉ ማወቅ ይችላሉ። ጂሚ ታጥፏል። አዎ ወደ ግራ ታጥፏል። ይኸውልህ ዙም ሳደርገው የሚሸውደው መንገድ ላይ ነው የገባው። እስካሁን ድረስ $100,000 እሱ ጋር ነው አደለ? ተመልከቱ ይህን መንገድ። በጣም መጠንቀቅ አለብኝ፣ ምክንያቱም እዚህ ቦታ መጥፋት በጣም ቀላል ነው። እና እስኪ በዚህ በኩል ነው መሰለኝ። እንዴት አወቅ? መጀመሪያ ይህንን 10 ጊዜ ያህል ተለማምጃለሁ፣ ግን እነሱ ከዚህ በፊት አይተውት አያውቁም። እናዘዋውራለን፣ ወደዚያ ሁሉንም መንገድ እንይዝበታለን። ከዛ ሲደክም እሱ ራሱ እጁን መስጠቱ አይቀርም። እዚች ጋር ትንሽ ገንዘብ አስቀምጣለሁ። ትክክለኛ መንገድ ላይ ነው ያለነው ብለው እንዲያስቡ ያደርጋቸዋል። ደግሞም ሌላ ሰው ቀድሞ ከገባ ሊወስድባቸው ይችላል። እንሂድ 5 ሰዓት ነው የሚከፈተው ነው የሚለው። ቆይ እስኪ ክፍት ነው መሰለኝ። ገፋ አድርገው። አዎ ቀኝ፣ ግራ፣ ቀኝ፣ ከዛ ግራ። በጣም ጥሩ። አሁን ዋሻው ጋር ደርሰናል። ይህ ማለት በትክክለኛው መንገድ ላይ ነኝ ማለት ነው። አንዴ ግን ሄጄ ማየት አለብኝ። ምናልባት ከዛ መንገድ አልፎ መጥቶ ሊሆን ይችላል። እሺ ካርል፣ ኑ እንጂ ወደዚህ ጋር። እዛ ጋር ነው ያለኸው? በጣም እርግጠኛ ነኝ። በፍጹም አትይዙኝም። ብቸኛ መውጫ በር ይሄ ነው። ለምንድን ነው ገንዘብ እዚህ ጋር የጣለው? ያው በትክክለኛ መንገድ ላይ እንዳላችሁ ለማሳየት ያህል ነው። መጣን ጄሚ፣ ቆይ ጠብቀን። መጥተዋል። መሄድ አለብን። እንሂድ። ለምን ይሄን ያህል ሰዓት እንደጠበቅኳቸው ራሱ እንጃ። ተመልከቱ፣ ሰውየው ምንም አይደክመውም። ጄሚ ሄዷላ? ወይኔ ይሄን እያየ እንደሆነ አውቃለሁ። ጄሚ እዚህ ካሜራ አስቀምጦ ይሄዳል እንዴ? ወስጄዋለሁ። የዚህ ቦታ ብቸኛ መውጫ በር ያለው በዛኛው በኩል ነው። ለዚህም ነው እኔ ዝም ብዬ እዚህ ጋር የውሸት መውጫ ያዘጋጀሁት። ረጅምና ምርጥ ስራ ነው የሰራሁት። አይታችሁታል? የዚህ ድርጅት መኪና ነው። ስንገነጥለው ግን የጄሚ መኪና ይላል። ሰዎች ተመለሱ፣ ወደ ኋላ እንመለስ። ጄሚ ወጥቶ እየሄደ ነው ከዚህ ቦታ። እንዳልኳችሁ ሰውየው በስልክ የቱ ጋር እንዳለ ማየት ይቻላል። ቤት በኩል ነው። በቀኝ ወይስ በግራ? በቀኝ ነው መሰለኝ። በዚህ ስህተት ሰርተናል። ነገር ግን ችግር የለውም። የሆነ ቦታ ላይ እንይዘዋለን። እሱም አንዴ መሳሳቱ አይቀርም። የሆነ ቦታ ላይ በጣም ተቀራርበን ነበር። በጣም ያስፈራ። እዛ ጋር እኮ ተይዤ ቢሆን ኖሮ ያኔ ቪዲዮ አልቆ ነበር። በ2 ደቂቃ ማለት ነው። የሆነ የሚሰራው ነገር አለ። አንተ መኪናውን ያዝ። ስማ ካርል፣ የያዘው ገንዘብ እውነተኛ ነው? አዎ እንዴ ቢሆን ይሻለዋል። መኪናውን መንዳቱን ትቼ ወደዚህ የመጣሁት አንድ ነገር መስራት ስላለብኝ ነው። ምን መስላለሁ? አሁን የሆነ ኮፍያ ነገር አድርግበት፣ ከዛ መነጽር ሳደርግበት ምርጥ ይሆናል። አሁን ወደ ገበያ አዳራሽ እየሄድኩ ነው። እዛ ውስጥ እንደ ማንኛውም ሰው ነው የምገለገለው። ወደ ገበያ ሄደው ለምንድን ነው? ዕቃ ልገዛ ይሁን? አሁን ወደ ቦታው ደርሻለሁ እና ገንዘቡን ይዤ ወደ ውስጥ እገባለሁ። ተመልከት እዚህ ጋር ያለውን ነገር። ልክ ሁሉም ተከትለውኝ ወደ ውስጥ ሲገቡ አንተ የመኪናቸውን ጎማ ታስተነፍሳለህ። ጄሚ ከዚህ በፊት እኮ አድርጌ አላቅም። ጎማ ማስተንፈስ አልችልበትም። አሁን ታደርገዋለህ። አዎ አሁን ደርሰንበታል። ከኛ በቀኝ በኩል ነው ያለው። ስማ ሰውየው፣ ጎማዎቹን በስነ ስርዓት ማፈንዳት አለብህ። እንዳታናድደኝ። እዚህ አካባቢ መኪናችንን እናቁም እንጂ። አሁን ወደ አዳራሹ ውስጥ ገብቻለሁ እና እነሱ ከመምጣታቸው በፊት ቦርሳዬን መቀየር አለብኝ። ይኸው አዲስ ቦርሳ አምጥቻለሁ፣ ምክንያቱም ቀዩን ቦርሳ እነሱ ያውቁታል። እሺ መጥተው ደረሱ? አዎ እየመጡ ነው። ወደ አንተ እየገቡ ነው። ሰዎቹ እየገቡ ነው ብሏል። ጎማቸውን ሙሉ በሙሉ እንደማፈነዳው አላወቁም። ተመልከቱ፣ እየሮጡ ነው። ይኸው በቅርብ ርቀት እያያቸው ነው። እየገቡ ነው። ጄሚ እንግዲህ 4ቱንም ጎማ እንዳፈነዳ ነው የነገረኝ። እኔ ግን የማፈነዳው አንዱን ብቻ ነው። ኤፍቢአይ አስባችሁታል? ኤፍቢአይ ሰውን ጎማ ስታፈነዱ። ወይኔ ካሜራ ይረስቸው። እዚህ ጋር ማንም የለም ወይስ ተደብቋል? እሺ ትዕዛዙን ፈጸምክ? አዎ ጨርሻለሁ። አሁን መውጣት አለብኝ። በቃ አያቴ ኑ እንጂ እንዲህ በቀላሉ መሸወዳችንን አላመንኩም። ስሙ ጂፒኤስ አሳይቶኛል። እየተንቀሳቀሰ ነው ማለት ከዚህ ወጥቷል ማለት ነው። አዎ ፓርኪንጉን አልፎ ወጥቷል።
ወይኔ ያንን ማስክ ሳወልቀው በጣም ነው ደስ ያለኝ። መጀመሪያ የስልክ እንጨት ጣልንባቸው፣ ከዛ እዛ የማያልቅ መንገድ ውስጥ አስገብተን አሽከረከርናቸው። በመጨረሻ ደግሞ የገበያ አዳራሽ ውስጥ አጠገቤ ነበሩ። ገና በጣም ብዙ ነገር እናደርጋለን። በፍጹም ሊይዙኝ አይችሉም። አሁን ቀጥታ ወደ ኤርፖርት ነው የምንሄደው። ተመልከቱት፣ ማን ነው ጎማውን ያፈነዳው? ወይኔ ግን ከኋላ አንድ ጎማ አለኝ፣ እሱ መቀየር ይችላለሁ። አዎ ጎማውን ቀይረው። አዎ ይሻላል። ካርል አቤት። እዛ አዳራሽ ውስጥ የቱ ጋር ተደብቄ እንደነበር ታውቃለህ? አይ ማክስ አድርጌ ነበር፣ ኮፍያም አድርጌ ያለሁ ደግሞ ከዘራም ይዤ ነበር። የሆነ ሽማግሌ ሰው ያላየህም እዛ ውስጥ? እኔ እንጃ፣ ባይም ግን ልብ አልልህም ነበር። ምናልባት አይተ ከነበር ግን እኔ ነበርኩ። በል እንግዲህ ቻው። ክሪስ ጥሩ ስራ እየሰራህ ነው። አሁን ወደ ኤርፖርቱ እየደረስን ነው። ዝግጁ ሆነው እንዲጠብቁኝ ደውዬ ነግራቸዋለሁ። አሁን እንደምታዩት በጣም ሩቅ ሆኗል። አየር መንገዱ አካባቢ ነው ያለው። በቃ በፕሌን ገብቶ ሊበሩ ነው ማለት ነው። ያችሁ ለዛ ብለው ነው ጎማችንን እዛ ተንፍሰውብን የሄዱት። ተመልከቱ፣ ይኸውና ጄቱ። እንሂድ። አሁን እነሱ እስከሚደርሱ ድረስ እንጠብቃቸዋለን። ልክ እዚህ አጠገባችን ሲደርሱ ማብረር እንጀምራለን። እያየናቸው ነው የምንሄደው። ጂሚ፣ እሺ ሰዎች፣ ምንድነው እናንተ አትደርሱም እንዴ? እዛው ገበያ አዳራሽ ውስጥ ነው ያለነው። ጎማችንን እያስተካከልን ነው። እሺ፣ እነዚህን ሰዎች አላመንኳቸውም። ፓይለት ተዘጋጅ። እንሂድ። ቻው ሰዎች። ወይኔ እሱ ነው። አዎ እዛ ጄት ውስጥ ያለው እሱ ራሱ ነው። በእርግጠኝነት አሁን እዛ ሄጄ እስከማርፍ ድረስ ወዴት እንዲሄድ የሚያውቁ አይመስለኝም። በቃ አውሮፕላኑን እንከተለዋለን። መጀመሪያ ግን ውስጥ ገብተን አውሮፕላኑ የት እንደሚያርፍ እንጠይቅ። አዎ እንደዛ ማድረግ ይቻላል እንዴ? አዎ። ወይኔ ለካ ኤፍቢአይ ነው። ሰላም፣ ከኤፍቢአይ ኤጀንት። አሁን የተነሳ አውሮፕላን የት እንደሚያርፍ ማወቅ እፈልጋለሁ። ዋሽንግተን ዲሲ ነው የሚያርፈው። ምን? እሺ፣ ሌላ በረራ አለ ወደ ዋሽንግተን ዲሲ? አይ ምንም አይነት በረራ የለንም ወደዛ። እና ያ ሁሉ መንገድ በመኪና ሊሄድ ነው? ማድረግ እንችላለን። 3 ሰዓት እኮ ነው የሚፈጀው። እንሂድ። ተመልከቱ፣ ይህ ሁሉ ገንዘብ ይዣለሁ። በግል ጄት ደግሞ እየሄድኩ ነው። በቃ እንደዚህ ነው። አሁን ያለነው ዋሽንግተን ዲሲ ነው። ቢመጡ ራሱ ከ3 ሰዓት በኋላ ነው መድረስ የሚችሉት። በጣም ይገርማል። እዚህ እየጠበቀኝ ያለው ደግሞ ኒክ ነው። ባለፈው እሱም ሲያሳደኝ ነበር። አሁን እንዲህ ሲያዩ ምስኪን ትመስላለህ። እንዴት ነው ኒክ? ዝግጁ ነህ ለመሄድ? አዎ እንሂድ። ሰዎች፣ እሱ ይደርሳል። የምርህን ነው? አዎ እሱ እኮ ቅድም ነው የሄደው። እኛ ግን ገና 2 ሰዓት ምናምን ይቀረናል። አሁን እንደምታዩት ቀጣዩ መዳረሻዬ ላይ ነው ያለሁት። ቀድሜ በስልክ እንደነገርኩ ሰዎቹ ሲመጡ አሳስታቸው። እሺ። ከኮክስ ታሪክ አንጻር በቀኝ በኩል ነው ያለው። ይህንን ክፍል አዘጋጅቻለሁ። እናም ከዚህ ጋር ደግሞ መጻፊያ ቦታ አለኝ። መልእክቱ እንዲህ ይላል፣ ሰዓቱ በጣም እየሄደ ነው። እኔ ሳጥን ውስጥ ነው ያለሁት። ምናልባት እናንተም አልገባችሁም ይሆናል፣ ግን ቀስ ብሎ ይገባችኋል። ታስበው በጀርባ በኩል ብንገባ ጥሩ ነው። አሁን እነዚህ ሳጥኖች ውስጥ ነው የምንደበቀው። እነዚህ እንዲህ ልጫኑ የተዘጋጁ ዕቃዎች ናቸው። ጄሚ፣ ምንድን ነው ይሄ? ምን ውስጥ ነው ያስገባኸኝ? ወይኔ በጣም አስጠሊታ መንገድ ነበር። ካርል፣ አንድ ሰው እዚህ ይቆይና መኪናውን ይጠብቅ። በድጋሚ ጎማዎቹ እንዲተነፍሱ አልፈልግም። እሺ፣ እኔ እዚህ ነው ያለሁት። ኤፍቢአይ፣ ይህንን ሰውዬ አይታችሁት ነበር? ተፈላጊ ነው። አዎ አይቼዋለሁ። እና እስካሁን እዚህ ነው? አዎ ይመስለኛል። ታች ክፍል ነው። ታችኛው ክፍል። ሰውዬውን ከዚህ በፊት አይተነው አናቅም እና ወደ ታችኛው ክፍል እየተከተልነው ነው። ግን ልክ ነን? የምንቆርጥበት ነገር አምጣልኝ። እሺ፣ እዚሁ ጠብቀኝ፣ እመጣለሁ። እዛ ጋር የምታዩት የጭነት መኪና አለ አይደለ? በሱ መኪና ነው የምንወጣው። ካርል ቆሞ እያየን ነው። ምንም አልገመተም። ወይኔ ማንም የለም እኮ። እዛ ታች ያለው ጽሑፍ ሰዓታችሁ እየሄደ ነው፣ እኔ ሳጥን ውስጥ ነኝ ነው የሚለው። ምናልባት የሚጫኑ ዕቃዎች ካሉ እንፈልጋለን። መኪና ውስጥ ገብተናል። አንወጣም? ቀስ ብለን። ቆይ አንዴ። ይኸውላችሁ ጂም ተንቀሳቅሷል፣ ሄዷል። በቃ አሁን የወጣው የዕቃ መጫኛ በሱን የወሰዱት ሰዎች። ቆያችሁ እኮ እንሂድ። እባክህ አምልጦናል። በጣም ጥሩ ሽወዳ ነበር። አሁን ደግሞ ወደ ደሴቱ እንሄዳለን። ቅድም በአውሮፕላን አመለጠን፣ አሁን ደግሞ በዕቃ መጫኛ መኪና። ቀጣይ ምን ሊሆን ይችላል? ታዲያስ ስላመጣኸኝ አመሰግናለሁ። ምንም እንኳን አወጣጣችን አሪፍ ቢሆንም ግን ያ መኪና ቀስ ብሎ ነው የሚሄደው። ስለዚህ ምናልባትም አሁን እዚህ አካባቢ ደርሰው ሊሆን ይችላል። ሰላም ሰውዬ፣ ወደ ደሴቱ ትወስደናለህ? ጄሚ እየደወለ ነው። ስማ፣ ጀርባ ላይ ወጣህ አይደለ? ምን? ኧረ እኔ አልወጣሁም። አይ ጀርባው በጣም አሪፍ ነው። ምንድን ነው የሚሉት? የቱ ጋ ናችሁ? ምናልባትም በ10 ሰከንድ ውስጥ ልናስቆማችሁ እንችላለን። አሁን ጭንቀት ውስጥ ከተናቸዋል። የደወልኩት ስለ አወጣጤ ልጎርርባቸው ነበር፣ ግን የባሰ ግራ አጋባኝ። መጥተዋል። ሂድ፣ እንሂድ። በሉ በቃ ሌላ የሞተር ጀልባ የለም እዚህ ጋር። በፔዳል ነው የምትመጡት፣ ልክ እንደ ሳይክል ማለት ነው። በሉ እንሂድ። እውነት ለመናገር የፔዳሉን ጀልባ ሞክሬ አላቅም። ምናልባት ሊፈጥን ይችላል። ወይኔ ምንም ፍጥነት የለውም። እንዴት ብለን ነው የምንደርሰው? እንደዚህ ሰው አጋጥመዋል ከዚህ በፊት? አይ ይሄ የመጀመሪያዬ ነው። ቆይ ጀልባዬ እንደተበላሸ ላስመስል እስኪ። ስማ ካርል፣ ጀልባዬ እኮ አልሄድ ብሎኛል። እንዳትደርሱብኝ እየፈራሁ ነው። ጀልባዋ አልሰራችም መሰለኝ። የመድረስ እድል አለን። እኔ ጋር ለመድረስ እየታገሉ ነው ያሉት፣ እኔን ለመያዝና $100,000 ለመውሰድ 4 ሰዓታት ይቀሩኛል። በቃ እንገናኛለን። ሸወድናቸው። አሁን ወደ ደሴቲቱ ደርሰናል። ቶሎ በሉ ሰዎች፣ ቀስ በል እንጂ አትሸኩል። አወራን፣ እየደረሱ ነው። እንሂድ፣ ቶሎ በሉ፣ ውረዱ፣ ፍጠኑ እንጂ
ሳንጠፋ አንቀርም። መንገዱ ትክክለኛ አይደለም። እስኪ ሰው ካገኘን እንጠይቃለን። ወደዛ እንሂድ። እውነት ለመናገር ጠፍቶብኛል። ጂሚ አልቆልሃል። በየት በኩል ነው መንገዱ? እዚህ ጋር መንገድ አለ። በዚህ መንገድ ነው ሊሄዱ የሚችሉት። 3 ሰዓታት ብቻ ነው የቀሩኝ። ቶሎ መያዝ አለብኝ ይህን ሰው። ደሴቱ በዛኛው በኩል ነው ያሉት። እስካሁን አልደረሱብንም። ምናልባት ሳይደርሱብን ከዚህ ከወጣን ወደ ትልቁ ሜዳ ነው የምንሄደው። ስማ፣ ይህን ቻናል ሰብስክራይብ አድርገሃል? አዎ። እንዴ ጂሚ፣ ሰዓት የለንም፣ እንሂድ። አይ እነሱን ለመሸለም ማለት ነው። ቆይ ያዝ። በቃ ሰብስክራይብ ስላደረግክ አመሰግናለሁ። ሰዎች ምንም የለበትም። ደሴቱን አልፈን መተናል። አሁን እንግዲህ በዚህ መኪና ነው የምናመልጠው። አሁንም እየነዳ ነው ማለት ነው። በሉ በቃ እንከተለው። ይህንን ያክል ስቴዲየም ተከራይቻለሁ። እንዲህ ማድረጌን እስካሁን አላመንኩም። ተመልከቱት ምን ያህል ትልቅ እንደሆነ። በጣም ጥሩ ጊዜ ይኖረናል። በሉ እንሂድ፣ ወደ መኪናችን እንሂድ። ያለበትን ቦታ ስነግርህ በጣም አዝናለሁ። የት ነው ያለው? ምንድን ነው? ስለዚህ ትልቁ ሜዳ ውስጥ ነው ያለው። ተመልከቱት። ቀድሜ ቆርጬ ያስቀመጥኩት ቪዲዮ ነበር። መቼም እንደማያገኙኝ እየነገርኳቸው ነው። እዚሁ ስቴዲየም ውስጥ ነው ያሉት። በፍጹም ግን አታገኙኝም ተሸናፊዎች። ያንን ቪዲዮ ብቻ አይደለም የከፈትኩት፣ ሙሉ ስቴዲየሙ ውስጥ እኔን የሚመስል አለባበስ የለበሱ አሻንጉሊቶችን አስቀምጫለሁ። እኔ እየመሰልኳቸው እያንዳንዱን ሊያዩ ይችላሉ። 2 ሰዓት ከ30 ደቂቃ ብቻ ነው የቀራቸው ይህንን ገንዘብ ለማግኘት። እንሂድ። እስኪ የቱ ጋር እንደሆነ እንየው። መሃል አካባቢ ይመስላል። ቆይ ጄሚ በቲቪ ነው? ወይኔ ሰውየው ማካበድ ይወዳል። ኧረ እንሂድ፣ እንያዘው። እዚህ ስቴዲየም ውስጥ ነው ያሉት፣ ግን በፍጹም አታገኙኝም። ወይኔ ምንድነው ነገሩ? ተመልከቱ፣ ሰዎች መጥተዋል። ስቴዲየሙ ውስጥ ናቸው ይመስለኛል። በጣም ግራ ተጋብተዋል። እስኪ አንዴ ቪዲዮን ታቆምልኛለህ? አሁን ድምፁ ጠፍቷል። የኔ ተራ ነው። ምንድነው እያደረገ ያለው ይህ ሰውዬ? ሰላም ሰዎች፣ እንደምታዩት በዚህ ስቴዲየም ውስጥ ከ700 በላይ መቀመጫዎችና በጣም ብዙ ክፍሎች አሉ። ሰዎች ምን መሰላችሁ? የማይጠበቀውን ነገር መጠበቅ ይኖርባቸዋል። እኔን ለማግኘት 2 ሰዓት ብቻ ነው ያላችሁ። መልካም እድል። ይህ ቦታ እኮ በጣም ሰፊ ነው። ሃይ፣ እኔ በጣም ነው ደስ ያለኝ። ስሙ፣ እዛ ጋር እንቅስቃሴ አይቻለሁ። እዛ የሚሆን ይመስለኛል። ቆይ ማይክሮፎኑ የት ነው ያለው? የምሬን ነው። እዛ ጋር ነው እንቅስቃሴ አይቻለሁ። ኖላን ወዴት ነው የምትጠቁመው? አይቻለሁ፣ የሆነ እንቅስቃሴ አይቻለሁ። ምንድነው? ወዴት ነው የምትጠቁመው? ትንሽ ወደ ግራ ዞረን ብናይ ጥሩ ነው። አይቻቸዋለሁ። እንሩጥ። አሁን እንግዲህ ወደኛ እየመጡ ነው። ምናልባት መንቀሳቀስ አለብን። ቶሎ በል። በቃ አሁን በጀርባ በኩል እንወጣለን። ደስ የሚለው ነገር ደግሞ በሩን እነሱ አያውቁትም። መልካም እድል። ያው እዛ ጋር እንሂድ። 2ኛ ፎቅ ላይ ነው ያለው። እንዴት ብሎ ነው ግን የመጣው? ኑ በዚህ በኩል። እሺ እንሂድ። ወይኔ አይሰሩም። ያውና ጂሚ፣ ኖላን መጥቷል። ፍጠኑ ጂሚ፣ እዚሁ ነው። እዚህ ጋር ነው ታሪክ ስራ የምትሰራው። ቁምና ራስህን አስይዘህን አስመልጠኝ። እሺ ስሙ ሰዎች፣ ይኸው በዚህ በኩል ነው የሄደው። ኧረ እባክህ ዞር በል ከዚህ። ቶሎ በል አሳልፈኝ። ወዴት ሄዳ? ወይኔ አሁን አንድ ሀሳብ አስቤያለሁ። ቀስ ብዬ ሄጄ ወደ ሜዳ ውስጥ ልክ እንደ አሻንጉሊት ቆሜያለሁ። ትንሽ ሰዓት ነው የቀረው። ስለዚህ በፍጹም አያገኙኝም። አሻንጉሊት መስላችኋለሁ። ጂሚ፣ በእርግጠኝነት አውቄሃለሁ። አሻንጉሊቶችን ተመልከት። ተሳስቶ ተቀምጦ ነው የሚሆነው። እነዚህ አሻንጉሊቶች ሲያስጠሉ፣ በእናትህ ያናዳሉ። እኔ ጂሚም ቢሆን ኖሮ የቱ ጋር ነበር የሚደበቀው? ያውና ጂሚ፣ አምልጥ። ወይኔ የስ እውነት ለመናገር ያለፉትን 14 ሰዓታት ያህል እየሮጥኩ ነበር። ልክ አጠገቤ ሲደርሱ ተነስቶ የመሮጥ ምንም አቅም አልነበረኝም። ለዛ ነው ጸጥ ያልኩት። እሺ $100,000 አሸናፊ ሆኗል። በጣም አመሰግናለሁ። ይህ ለኔና ለቤተሰቤ በጣም ጥሩ ነገር ነው፣ ትልቅ ነገር ነው። እሺ በጣም ጥሩ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ።